መስራቱን በኩራት የሚገልጽ ሰው ካለ ቀደም እንዳልኩ የቴክስት ቡክ ኤግዛምፕል ኦፍ ባንዳነት ካለ አብይ አህመድ ነው። ያው ባንዳ ነው እያልኩ አይደል። ማሟላት ያለበት ሰው ካለ ከሁላችን የሚያማለው እሱ ነው ለማለት ነው። ለማንኛውም በህዳሴ ግድብ ላይ የኢትዮጵያ ህዝብ ሲሪየስ ጥያቄ መጠየቅ ጀምሯል። የሃጫሉን ኮልድ ብለድድ መርደር ደመከልብ ሆኖ እንዲቀር ያ ሁሉ ፉከራ ተፎክሮ የህዳሴ ግድብ አሻጥሩን ማምለጫ ሊያደርግ እግረ መንገዱን ደግሞ የኦሮሞ ጥያቄ ደፍጥጦ የኦሮሞ ህዝብ ጥያቄ ደፍጥጦ ቀጥሎ የሌሎች ህዝቦችም ጥያቄ ሙሉ በሙሉ ደፍጥጦ ኋላ እንቅፋት የሚባለው ትግራይ ነው ወደዛ መጥቶ የሚቻለውን ሁሉ ለማድረግ የሚንቀሳቀስበት እንደ አንድ ጥሩ አጋጣሚ እየቆጠረ ያለን ግለሰብና በሱ ዙሪያ የተኮለኮሉ ተላላኪዎቹን ኖ በማለት ነው መጀመሪያ ያለብን። ከዛ አንፃር ነው ታይታ ያለበት። አሁን ከአጎራባች ክልሎች ጋር ያላቸው ግንኙነት ይመስላል። በተለይ ደግሞ በጸጥታ አካባቢ አብሮ የመስራት ስራን ምን ይመስላል? ሰሞኑ ጠቅላይ ሚኒስትሩ አማራና ትግራይን ሊያጋጩ ይችላሉ፣ እሳቸው ስልጣናቸውን ኮንሶሊዴት ለማድረግ ስልጣናቸውን ለማራዘም ሁለቱን ወንድማማች ህዝቦች ወደ ግጭት ሊከቷቸው ይችላሉ የሚል የተለያየ ዜናዎች ዝም ብሎ ወሬ ይሰማ ነበር። በተለይ ደግሞ የአማራ ክልል ልዩ ኃይል ከባህር ዳር ተነስቶ በቆቦ እና በዋጃ አካባቢ የሚገኘው ጮቤ በር አካባቢ የተወሰነ ሰራዊት ታይቷል ሲባል ምንድነው ብሎ መደናገጥ ታይቶ ነበር። ስለዚህ ነገር ምንድነው? አዲስ ነገር አለ እንደዚህ አካባቢ? ማን ነው የተደናገጠው? ማለት ዲያስፖራ አካባቢ ያለ ሚሊሻ እንቅስቃሴ ጸጉራቸውን አሁን እነዚህ ሚሊሻዎች እንቅስቃሴ ካሁን በፊትም ነበር። በእኔ እምነት አብይ አህመድ የአማራና የትግራይ ህዝብ ለማጋጨት እንቅስቃሴ የጀመረው አሁን አይደል፣ ካሁን በፊት ነው። እኔ እስካሁን ማውራትም ምናልባት የተሻለ ነገር ይኖራል በሚል ከተሆናቸው ነገሮች አንዱን ይቻለ በማንሳት ነው። ወደ ስልጣን እንደወጣ አብይ የመጀመሪያ የሰራው እኛን ሰብስቦ የወልቃይት ጥያቄ የሚባለውን ነገር አንዴና ለመጨረሻ ጊዜ መዝጋት የምትችሉት ውስጣቸው ሰው አሾልካችሁ ስታስገቡ ነው። እንደዚህ ብለን ካላዘናጋናቸው በስተቀር ማንኛውም አማራ የተነሳ ወልቃይት እያለ ለስልጣን ለሚቀጥሉት ስራዎች ትልቅ እንቅፋት ነው የሚሆነው። ኢንፋክት ስም ጠቅሶ ማለት ገሌ የሚባሉ ሰዎች ይሄንን ሰው በማድረግ ብትንቀሳቀሱ እኔ በራሴ አስጠንቻለሁ። የማንነት ኮሚሽን የሚባለውም የአማራውን ጩኸት ለማርገብ የተጠቀምኩበት መንገድ ነው። እናንተ ዝም ብላችሁ አታስጮሁት። ምንም ሊያስጨንቃችሁ አይገባም። ምክንያቱም ዋጃ አላማጣ አካባቢ አስጠንቻለሁ። መንገድ ዳር ካልሆነ በስተቀር አብዛኛው ህዝብ ትግርኛ ተናጋሪ ነው። የፈለገ ቢደረግ እናንተ ምን የሚያሰጋችሁ ነገር አለ? የአማራው ጩኸት ግን ረገብ እንዲል ለማድረግ ይሄንን እናደርጋለሁ ብሎ ቃል በቃል የነገረው ይሄ በዋን ሪከርድ ነው። ይሄንን ሲሉ ለአማራ ህዝብ አስበው እንዳልሆነ አሳምረን እናውቃለን። ለትግራይ ህዝብ አስበው እንዳልሆነ አዝ አ ማተር ኦፍ ፕሪንሲፕል ያልናቸው የማንነት ኮሚሽን የሚባለውን አንቀበልም። አማራ ስለተሸወደ ነው የመዝናናበት ሁኔታ ከፈቀድኩ እኔ ሸውዶ አማራ የመዝናናበትን ሁኔታ እንዲፈጥር እየፈቀድኩለት ነው። አይሆንም ነው ያልነው። ይሄ አዝ አ ማተር ኦፍ ፕሪንሲፕል በአማራና በትግራይ መሀል እንደሚባለው ጥያቄ ካለ ጥያቄው በህገ መንግስቱ መሰረት መፈታት ይችላል። ኢሹአችን አይደለም። ከሰማህ ካወቅ ለምሳሌ የግሌንም ጥያቄ ካሰብከኝ የማንነት ጥያቄ የሚባለው የሌንም ማንነት የመወሰን ጥያቄ ነውና በዚህ ደረጃ መነጋገር ካለብን እኔን ግምት ውስጥ ያስገባ ነው መደረግ ያለበት። ውሸት ነው። የአማራ ህዝብ የሚጠቀመው ህጉን ስርዓቱን ተከትሎ ጥያቄውን ሲጠይቅ ነው። የአማራ ህዝብ አጀንዳ ግን አልነበረም። አብይ እኛም መጥቶ ወልቃይት ኮሚቴን አፈራርሱት ውስጥ ሰው አስርጋችሁ ሲለን ጥያቄው ውስጥ የማስረግና ያለማስረግ ጉዳይ አይደለም። ይሄ ኮሚቴ ጥገኛ ኮሚቴ ነው። ይሄ ኮሚቴ ባህር ዳርና ጎንደር ሆኖ ወልቃይት ውስጥ ያለ ማይገባን ያለ መዘጋን ያለ አደረመጽን ያለ ሰው ጥያቄ እመልሳለሁ የሚል የቀጣፊዎች ቡድን ነው። ይሄንን ሰርግ አይደለም ማሸንፈው ህዝቤ ጋር ሰርቼ ነው ማሸንፈው የሚል አቋም ነው የትቤልፍ አቋም የነበረው። አሁን አብይ ይሄ አጋጣሚ ማጣፋው ሲያጥረው አቴንሽን ለማስቀየር ሁሉ ነገር ትግራይ ነው ብሎ ልክ የሱ ዋና አይከን የሚመስለኝ መንግስቱ ኃይለማርያም ነው። ሁሉም ነገር ወደ ትግራይ ጦር ግንባር የሚል ከሁሉም አዳሪ ጋር ተባብሮ እንቅስቃሴ ቢያደርግ የሚገርመኝ ነገር አይሆንም። የሚያሳስበኝ አሁን የአማራና የትግራይ ወንድማማቾች ይጣላሉ አይጣሉም የሚለው ነው። በአብይ ተራ ተንኮል ምክንያት የሚጣሉበት ሁኔታ መፍጠር አንፈቅድም ነው። ከዚህ ውጭ ማንም አዳሪ ጠመንጃ ያወዛወዘ አንበረክ ካለው የሚል ካለ ያው በሚገባው ቋንቋ ማናገር ግዴታ ነው የሚሆነው ማለት ነው። ወደዛ ግን እንመጣለን ብዬ አልገምትም። በዛ ደረጃ የተለየ ስጋት አለን ብዬ አላምንም። እንቅስቃሴዎች ግን የሉም ማለት አይደለም። አብይ ይፈልጋል
ለአማራ ህዝብ ክብር አይደለም ይሄን የሚያደርገው። ለስልጣን መቆየት ሲባል ሁለቱ ህዝቦች እንዲጋጩለት ይፈልጋል። ለስልጣን መቆየት ሲባል አማራና ኦሮሞ እንዲጋጩ ይፈልጋል። በሁከትና በግርግር ላይ ተመስርቶ ስልጣን ላይ መቆየት የሚፈልግ ኃይል ሁሌም እንደዚህ አይነቱን ነገር እንዲያተርፍ ከእንደዚህ አይነቱ ግርግር እንዲያተርፍ ሊፈቀድለት አይገባም። በዚህ ጉዳይ ላይ በዚህ ደረጃ በተግባባ ጥሩ ነው ይመስለኝ። ካለን ጊዜ አንጻር አቶ ጌታቸው የትግራይ ክልል የምርጫ ዝግጅት በተመለከተ እስኪ ለተመልካቾቻችን ትንሽ አብራራልን። ምን አይነት ዝግጅት ነው እየተካሄደ ያለው? ትላንት የክልሉ ምክር ቤት ምርጫ ቦርድ አቋቁሟል የሚል ወሬ አለ። ከክልሉ ያሉ ፖለቲካ ፓርቲዎችም ጥሩ የሆነ ውይይት አድርጓል። ብዙ ነገሮች ሴትል እያደረጋችሁ ነው። ዝግጅታችሁ አሁን ወደ ተግባር ልትገቡ ነው እየተባለ ነው። ምን ያህል ይሄ በስኬት ያልቃል? በስኬት ይጠናቀቃል። በስኬት የሚጠናቀቅበት ምክንያት ፍላጎቱ ስላለን ነው፣ ፈቃደኝነቱ ስላለን ነው፣ ዝግጁነቱ ስላለን ነው። እንደተባለው አሁን የትግራይ ክልል መንግስት ምክር ቤት ስብሰባውን ከሰዓት በኋላ የሚያጠናቅቅ ይመስለኛል። አዙ ስፒክ እያጠናቀቀ ነው። የምርጫ ህጉን አዋጅ ያጸድቃል። ፓርቲዎች ጋር ተከታታይ ውይይቶች ይደረጋሉ። ሶፋር 4 ፓርቲዎች በጉዳዩ ላይ ጠለቅ ያለ ውይይት ለማድረግ እንቅስቃሴዎች ማድረግ ጀምረናል። ኢንፋክት ዛሬ በሆነ አጋጣሚ ማድረግ ስላልተቻለ ነው እንጂ በፓርቲዎች መካከል የሚደረገው ውይይትም ነገ የሚቀጥል ይመስለኛል። በዋናነት ግን የዚህ ምርጫ ስኬት የሚወሰነው በትግራይ ህዝብ ሙሉ ፈቃደኝነት ተመስርቶ የሚፈጸመው ነው። ይህንን ሙሉ ፈቃደኝነት ግምት ውስጥ አስገብተው የሚንቀሳቀሱ ህወሓትን ጨምሮ ሌሎች ቢያንስ 3 ፓርቲዎች አሉ። የትግራይ ህዝብ እና የትግራይ መንግስት ለዚህ ሁሉ የሚቻላቸውን ኮሚትመንት ከመስጠት ወደ ኋላ የማይሉበት ሁኔታ አለ። ምርጫውን በተሳካ ሁኔታ እናካሄዳለን። ምንም እዚህ ላይ ምንም ትርዝኖባት እዚህ ጉዳይ ላይ አቶ ጌታቸው አንድ ደቂቃ ብትሰጠኝ። የትግራይ ሚዲያዎች እየተከሰሱ ነው። ድምፅ ወያኔ፣ ትግራይ ቴሌቪዥን፣ የኦሮሞ ኮዝ እየዘገቡ ነው፣ እያራገቡ ነው ተብላችሁ እንግዲህ የክልሉ ሚዲያዎች እየተከሰሱ ነው። እድል ይኖረዋል የፌዴራል መንግስት እነዚህ ከሳተላይት የማውረድ እድል ይኖረዋል? ብዙ ሰው ስጋት ላይ ስለገባ ነው። ፍላጎትም እድልም ይኖረዋል። የፌዴራል መንግስት የሚባለው ግልገል አምባገነኖች ስብስብ የኦሮሞ ጥያቄ ማፈን ዋነኛ ስራው ዋነኛ ቮኬሽኑ አድርጓል። የህዝቦች ጥያቄ ማፈን ዋነኛ ቮኬሽኑ አድርጓል። በሱ ዙሪያ የተኮለኮሉት ሚዲያዎች ላለፉት 2 ዓመት ተኩል የዘር ፍጅትን ሲሰብኩ የነበሩ ሚዲያዎች ናቸው። በእነዚህ ሚዲያዎች እንቅስቃሴ ቅንጣት ስሜት ያልተሰማው መሪና በሱ ዙሪያ ያሉ ተላላኪዎች የኦሮሞን ህዝብ ጥያቄ ሪፖርት ከማድረግ በዘለለ እዚህ ግባ የሚባል ሚና የሌላቸውን የትግራይ ሚዲያዎች የጥፋት አጀንዳ አራማጆች ናቸው ብሎ ለመክሰስ የሚደፍርበት ሰዓት መድረሱ ራሱ ነው የሚያሳዝነኝ፣ የሚያሳፍረኝ። ግን ቅድም እንዳልኩ ነው፣ ፍላጎቱም እድሉም ሊኖረው ይችላል። ድምፅ ወያኔም ይሁን የትግራይ ቴሌቪዥን፣ ሌሎች ራዲዮኖቻችን የህዝቦችን ጥያቄ ማስተጋባታቸውን ግን ሊያስቆም አይችልም። በዚህ ጉዳይ ላይ እርግጠኛ መሆን ይቻላል። ማንኛውም ቴክኖሎጂ ተጠቅሞ ማንኛውም አይነት እንቅስቃሴ ተጠቅሞ የእነዚህ ህዝቦች ድምፅ የሚሰማበትን ሁኔታ ከማረጋገጥ ወደ ኋላ እንደማንል በዚህ አጋጣሚ ማረጋገጥ እንፈልጋለን። እንኳን የጭቁን ህዝቦች የተጨቆኑ የሚደፈቁ ህዝቦችን ድምፅ የአብይ አህመድን ድንፋታ ማቅረብ የቻለ ሚዲያ ነው ያለን። ስለዚህ ከዚህ አንጻር ነው መታየት ያለበት። ወንድሜ ወቅቱን በተመለከተ ለኢትዮጵያ ብሔረሰቦች እና ለኦሮሞ ህዝብ አጋር ህዝቦች ማስተላለፍ የምትፈልገው መልእክት አንድ ደቂቃ ልስጥና ካለን ጊዜ አንጻር